አልሰነበርስ በፊት አውዲ ወደ ስራ ገባህ ድረስ ጤና ይስጥልን ተመልካቾቻችን ሳምንታዊ የማሳ ዝግጅታችንን ይዘን ቀርበናል። በዛሬው የማሳ ዝግጅታችን የተገኘነው በአማራ ክልል ሰሜን ሸዋ ዞን አንጾኪያ ገምዛ ወረዳ ነው። የአንጾኪያ ገምዛ ወረዳ በተለይ በአትክልትና ፍራፍሬ ከሚታወቁት ወረዳዎች መካከል በዋናነት የሚጠቀስ ነው። በዚህ ወረዳ ውስጥ በቋሚ ፍራፍሬ ዘርፍ ማንጎ፣ አቮካዶና ሙዝን የመሳሰሉ በሰፊው የሚለሙበት ሲሆን በአትክልት ዘርፍ ደግሞ ሽንኩርት፣ ጎመንና የቲማቲም ልማት በሰፊው ይለማበታል። በዛሬው ቆይታ ታዲያ በዚህ ወረዳ ውስጥ በስፋት ከሚለሙት ወይም በክላስተር ከሚለሙት ቋሚ አትክልቶች መካከል የማንጎን ልማት በሰፊው እንቃኛለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እዚህ ያገኘው ማንጎ ክላስተር ወይም የኩታ ገጠም ውስጥ ነው። ደሞ ውስጡን እያረስከው ነውና ምን ያክል መሬት ዘርተሃል? ማንጎ እንዴት ነው ክላስተር ያለማችሁት? ማንጎ በእኛ እንግዲህ በሄክታር ግማሽ ሄክታር ነው የሚባለው። በእኛ አባባል ደግሞ 3 ቁርጥ ይባላል። 3 ጠማ ወይም ደግሞ 3 ጠማድ። መቼ ጀምረህ ነው ይሄን ማንጎ ማልማት የጀመረው? በ2008 ላይ ነው። 2008 ምን ጥቅም አገኘህ? እስኪ አሁን እንዴት ነው ያለማኸው? እንደው እስኪ ጥቅሙን በደንብ ንገረን። ያለማሁት ያው ተቀበሌ እስከ ወረዳ ባሉት ግብርና ጣቢያ ሰራተኞች ድጋፍ ነው። ይጠቅምሃል ይሄ ነገር ባዶ መሬት እንትን ተማራ ውስጡንም ትጠቀማለህ። እነ ቃሪያ፣ ሽንኩርት፣ ጥቅል ጎመን፣ ቲማቲም ነው ውስጡ እየተጠቀምክ ይሄን ደግሞ ቋሚ አትክልት ነው። ይሄ ለወደፊቱም ቢሆን ቋሚ አትክልት ጥሩ ነው ሲሉኝ በሄክታር ተገጣጠምንና በክላስተር ተከል ነው። ርቀቱን ግብርና ሰራተኛ የቀበሌ ግብርና ሰራተኛ አሉ 6 ሜትር በ6 ሜትር ተከውቱ። ምክንያቱም 6 ሜትር በ6 ሜትር የተተከለው ውስጡ ሌላ ተጨማሪ ጥቅም ለደረሰ ድረስ ይሄኛው ጥቅም ዋለ ድረስ ለመጠቀም ነው። አሁን ደርሶ ጥቅም መስጠት ጀምሯል። ማንጎ ጥቅም መስጠት ጀምሯል። አሁን ያው ያለው ችግር አሁን የምታዩት ነው ፍሬ ላይ ነው። አሁን ይሄውና እየረገፈ ነው። በእንዲህ ነው የውሃ ያው ፀሐይ ነው። የውሃ ችግር ነው። የውሃ ችግር ደግሞ ታይቸግረኝ ምንድነው ታይቸግር ጤፍ ብድር እንደሚባለው ብቴ ውሃ ተወጥቶልን ነበር። እዚህ ጋር ያውና እዚህ ይታያል። ጉሬ ተወጥቶ መንግስት ቆፍሮልን ጉድጓድ ተቆፍሮ ታሽጓል። ይሄው ስንት አመት ወደ 7 ነው 8 አመት ሊጠጋ ነው። ምን ሆኖ ነው? ምክንያቱ ምንድነው? ምክንያቱም ምን እንደሆነ አይገባንም። ቆፈሩ ራሱ ነው ጥበቃ ነበርኩ ሲቆፍሩ በቃ በዚህ ሰው ወጣ እየለኩት ሳያቸው ባንዲ ደቂቃ 85 ሊትር ውሃ ይወጣል። በቃ የታደለ ቀበሌ ነው። በጣም እና የሚለወጥ ቀበሌ ነው። አሁን በጣም ደስ ብሎን ለ15 ቀን ያክል ውሃውን ለቀቁት ለማየት መሰለኝ። ውሃው በቃ ቢያንስ በ4-5 ወይ ይሆናል። ከዛ በኋላ ላይ እንደለቀቁት ይቀራል ሲባል አሸጉት። ከወረዳ ከቀበሌ እንጨቃጨቃለን። ከቀበሌ እስከ ወረዳ ባለፈ ባርከን ስራ የልማት ቀን ተብሎ ከዞን ተክልል ሁላ ተየቦታው የተጠቃቀሱ ባለስልጣኖች መጥተው ሰሞኑን ይወጣል። አሁን ይኸው እስከ ዛሬ ድረስ ምላሹ የለም። ስለ ክላስተር እያወራህ ነበር። ውስጡን የተለያዩ ዝርያዎችን መዝራት ትችላላችሁ፣ የተለያዩ ሰብሎችን መዝራት ትችላላችሁ ተብለናል። አሁን ፍሬው እንዴት ነው? እስኪ ውጤታማነቱ? አምና ቅጠሉ ዋናሳ ነበር። ዘንድሮ አሁን እያደገ ነው። አምና ቅጠሉ ዋናሳ ነበር። ሽንኩርት ነው ይሄ ቁልቁል። ከሽንኩርቱ ይሄኛውን እስከሚደርስ ሽንኩርት አምና የተጠቀምንበት ሁኔታ ነው ያለው። የሽንኩርቱን ቆረን ጤፍ ቆረን መልሶ ባመቱ ጤፍ መኸር ጤፍ ዘራ ነው። ይሄው እንደምታዩት ጥቅም ላይ ነው ያለው። ጤፍም ተጠቅመሃል ማለት ነው? አዎ የጤፍ ቆረን ነው። ምን ጥቅም ይሰጣል? እስኪ አሁን እንዴት ነው የምትሰበስቡት? ገበያስ እንዴት ነው የምታቀርቡት? በደንብ ንገረኝ እስኪ። ገበያ እንግዲህ ስንታክል ገበያ ይፈላለግላችኋል። እዚሁ የምታስረክቡት ሁኔታ ነው ያለው ብለው ነው ስንተክልና ስናለማ በክላስተር እንደተከላችሁ እንትን በክላስተር እንደተከላችሁ መጠን ግብይቱም ተመንግስት ጋር የተሳሰረ ይሆናል ብለው ነበር። አሁንም የመንግስት ነው አጥጋቢ አይደለም። አሁን ገና መስራች ምናምን ያዘው። አሁን በኪሎ ነው የሚሸጠው ገበያ። የት ነው የምታቀርቡት? መኮይ ነው ኪሎ ከ20 ብር እስከ
ወጣ ያው የገበያ ንረት ግሽበት አለ ወጣ ሲል እስከ 30 ብር እንሸጣለን ዝቅቴ እስከ 20 አሁን በቀደመት ራሱ አንድ ኩንታል ምን ይሄጀ ነበር በ20 ብር ነው የተሸጠው ኪሎ ገበያው የተሳሰረ ተመንግስት ጋር የተሳሰረ ቢሆን አሁን ለቀድሞ አሁን አምኔ ላይ ይሄ በስፋት ይይዛል ያን ጊዜ ግን ተመንግስት ጋር የተያያዘ ግብይት ቢሆን ለገበሬው ጥቅም ላይ ይላል ነው ማለት በአሁን በገበያ በእኛው እንቅስቃሴና በእኛው ገበያ ሄደን ከሆነ ነጋዴ ያው በዝባዥ ነጋዴ ነው የሚኖረው ባለፈው ምሸጥኩም ስላልከኝ እስካሁን ድረስ በአመት ምን ያክል ኩንታል ታገኛለህ እስካሁን ያገኘው ስንት ታገኛለህ በብር ደረጃ ገና ነው ያው እንደምታይ ገና አሁን ምስራች ነው እንደ አንዳንድ ምስራች እንደ እንትን ጅምር ላይ ነው ጅምር ላይ አሁን በአምኔ ላይ ነው በስፋት የሚይዘው አሁን በልግ ነው አንዳንድ ነው በስፋት ያበባ በስፋት ሲይዝ እስከ 10 ኩንታል እስከ 15 ኩንታል ይሸጣል እንትን ይላል ያን ጊዜ ግን በሞላ ከጫፍ ከቂጥ እስከ ጫፍ ማንጎ ስለሚይዝ መንደር ሁላ የገበያ ግሽበት ይኖረዋል ግን እስከዛም ሆኖ አንድ ኩንታል እስከ 2000 ብር ያወጣል በ50 ኪሎ 1000 ብር ያወጣል በ20 ብር ሂሳብ 50 ኪሎ በ20 ብር 1000 ብር ነው ወጪውስ ምን ታወጡበታላችሁ አሁን ይሄን ስራ ስትሰራ እንግዲህ ቋሚ ነው ዛፍ ደርሷል እስካሁን ባለው ሁኔታና ስሰበስብ የምታወጣው ወጪስ ምናወጣው ወጪ ቂጥቂጡ ዝናብ በሆነ ቀንና ወቅት ዝናብ ጥሎ በሄደ በምሽት ማረስ ካልተቻለ ቂጥቂጡን እንጭራለን በቀን ሰራተኛ ያው ወጪው የቀን ሰራተኛ ነው ሌላ በአበባ በሆነ ቀን ኬሚካል ግብርና ሰራተኛ ይመጣሉ ይሄን በእርጩት ይናል ማንኩዜም እንረጨዋለን የተወሰነ እንትን ይታደገዋል ማንጎን ፓፓዬ ግን ያው ታቅማችን በላይ ሆነ የትም ቦታ ቢሄድ በሽታው ሊገኝ መድኃኒቱ የበሽታው መድኃኒት ሊገኝለት አልቻለም ዛሬ ድረስ ነቅለን ጣልን ይሄ ሆነ ይታያል አሁን በሽተኛ ነው ምናልባት ይሄን ስራ ሲሰሩ እንግዲህ በክላስተር ነው የሰራ ነው ብለኛል እንደው ያገኛችሁትን ጥቅም እስኪ በደንብ ንገረኝ አብራራልኝ እንደ አካባቢ በአንድ አካባቢ እንደዚህ በክላስተር መዝራታችሁ ምንድነው የሰጣችሁ አንድ ነገር ውሃ ራሱ የመስኖ ውሃ አሁን እየደከመ ነው ባለ ሰዓት አንድ ግለሰብ ለብቻው ተሚጠይቅ ይልቅ ክላስተሩ ቆሞ ያን ውሃ የመስኖ ማህበር ኃላፊውን ሲጠይቀው በጣም ተሰምነት አለው እንደገና በሽታ በመጣ ሰዓት ወይም የሆነ ተምች ነገር በመጣ ሰዓት ብቻውን ተሚጠይቅ ይልቅ አጋሮችን በይዤ በመጠይቅበት ሰዓት ከወረዳ ፈጥኖ ይመጣል በክላስተር መንት መባሉ ለዛ ነው እንደገና ደግሞ አስፍቶ ጥቅም ላይ ተሰጥ ለግብይት መጠየቅ ለብቻውን ተሚጠይቅ በክላስተር ተጓደኞች ጋር በጠይቅ ተሰምነት ይኖረዋል ብዬ ነው የምገምተው ክላስተር እንትን ያለብን ባለሙያዎችስ ምን ድጋፍ ያደርጉላችኋል አሁን ባለሙያ ስንተክል ጀምሮ አብረው ጉሩን ሳሉ ይቆፍራሉ ይተክላሉ አተካከሉ ያሉ እንደገና ደግሞ ያለ ሰዓቱ የደረሰ ማንጎ ይሁን ጎንድሩ ይትራሉ ይመጣሉ ራሳቸው ይጎረድራሉ ከልማት ጣቢያ ሰራተኞቹ ጋር አብረን የምንነጣጠልበት ነገር የለም ይሄ በእንትን ያው የውሃ የፀሐይ እንትን ነው ውሃ ቢኖረው እንደዚህ ሊሆን አይችልም ከፀሐይ ጋር ነው ችግሩ የበለጠ ማደግ ይችል ነበር ከዚህ በላይ አዎ ከዚህ ውሃማ ቢመቸው ይሆናል ይሄ እንደዛ አሁን ይሄ ከአንድ ወር በኋላ ጥቅም ይሰጣል ይቆረጣል እንደዚህ ነካናካ ታረገ ትንሽ አመካሞክታል በጣም ሞክታለ ለነጋዴው እኛ ጋር ዛሬ ተቆረጠ ሰኞ ለማስከኘው መኮይ ሲሄድ ተመኮይ ደግሞ ነጋዴው ወይ አዲስ አበባ ይሆናል ወይ ወደ ደሴ ወደ መቀሌ ሊሆን ይችላል ይፈነዳል ትንሽ ለምን ነው አሞክ ሲል በመጠኑ ሲሆን ዛሬ እንቆርጣለን ነገ ወደ ገበያ ይሄዳል እማይሆን ከሆነ ደግሞ ፀሐይ ወቅት ከሆነ እዙ ዝናብ ካይኖር ቀርቶ የማይበስል ከሆነ እንደዚህ ጓኛውን እናወጣዋለን ለገበያ የምንወስድበት ቀን 4 ቀን 5 ቀን ሲደርስ ተወዲን ቆርጠዋለን በኬሻ በማዳበሪያ ይቆጠራል እንድታሰረ ዘይ ይቀመጣል ሁኔታ ከፈታ አድርገን ሁኔታውን ስናየው ወደ ገበያ እንወስደዋለን በመጠኑ ሙክክ ሳይል በኃይል ማለት ነው አሁን አንተ ይሄን የሚያካክል ዛፍ ምን ያክል ዛፍ አለ ቁጥሩን ታውቀዋለህ የዛፉን ቁጥሩ በሂሳብ ነው በሂሳብ ስለመጣ ይታወቃል 179 እግር ነው የተከልኩት
እሺ ሰላም እንደማላችሁ ሰላም ናችሁ? ደህና ነን። ሰላም ናችሁ? እርሻው ደህና ነው። በቆሎ ነበር የዘራሁት ውስጥ ምን ልትዘራው ነው አሁን? ይሄን ደግመህ እያረስክ ነው? ማሾ ምናልባት የጣለ እንደሆነ ማሾ መዝራት ነው። ማሾ ትዘራላችሁ? አዎ። አሁን የተገናኘ ነው እዚህ የማንጎ ክላስተር ውስጥ ነውና ምን ያክል ማንጎ ዘርተሃል? እንዴት ነው የዘራኸው? እስኪ በደንብ ንገረን። አዎ ማንጎ ይኸው እንደምታየው ወደ 6 አመት ሆነው 120 ግሩፕ ማንጎ ተክሌ ነበር። ያው እንደምታየው ደህና ነው። ብቻ ያው የውሃ ችግር አሽከት እየፈጠረ አሁን ለመያዝ ፈልጎ ነበር። የውሃ ችግር አሁን ይኸው አሽከቱ እየረገፈ ይገኛል። እንደምታየው አበባው ነው የሚረግፈው። አበባው እንትኑ ውሃ ስለሚያስፈልገው ቂንዱ በጣም አሁን እየፈራና እየተወለገ የያዘው አሽከት እየረገፈ ነው። እስኪ አተካከሉን እዚህ አካባቢ ኗሪም ስለሆንክ በቆሎ፣ ጤፍ፣ ማሽላ ነው የምትዘሩትና ወደዛ መቀየሩን እንዴት ተቀበላችሁት? መጀመሪያ እስኪ ሂደቱን ንገረኝ። መጀመሪያ በግብርና አማካኝነት ነው የወረዳ ባለሙያዎች መጥተው አስተባበሩን። የበለጠ ማንጎ፣ አትክልት፣ ፍራፍሬ ብትተክሉ የበለጠ ምርታማ ትሆናላችሁ በሚል ስልጠና ሰጡን። ከዛ እኛም መጀመሪያ ነው የተከልኩት እዚህ ያው መጀመሪያ እኔ አመጡልን። መጀመሪያ ተከልኩኝ እኔ። ሌላው ደግሞ እኔን ሲያዩ ሁሉም አካባቢው በክላስተር ተደራጀ። በቡድን ወደ ከ60 ምናምን ሰዎች ነበር መጀመሪያ ተደራጀን፣ ተከል 60 አርሶ አደር ማለት ነው። አዎ ያው ጠብ ነው እንጂ ገና ምርት አልሰጠም። አሁን ዘንድሮ እንግዲህ ምርት ሊሰጥን ያስብ ነበር። አሁን እንደምታየው በጣም ጥሩ ነበር። እንግዲህ በጋው ጠጠር አለበትና አሁን ላይ ትንሽ ያሽከቱ ጠጠር አለ ነው እንጂ አሁን ዘንድሮ ምርት ሊሰጥ አስቦ ይመስለኛል። አሁን እንትኑ ጅምሩ ምንም ሰብስበህ ምርት አልሸጥክም ወደ ገበያ? ሸጫለሁ። ብሸጥም እንደው ጠብ ነው እንጂ ገና ነው ማለት ነው። ምናልባት እንደው አንዳንድ 4-5 ኩንታል ነው አምና የሸጥኩት። ከዚህ በላይ ያልተሸጠም። ገቢው እንዴት ነው ታዲያ? አሁን 4-5 ኩንታል እስካሁን የምታመርታቸው ምርቶች አሉ። ከዛ ጋር ስታወዳድረው እንዴት ነው ገቢው? ገቢው አሁን እንደዚህ እንዳምናው አያያዙ አሁን ደግሞ የተሻለ ሆኖ ተያዘ። ተጠራጥሬው ይሄ ይበልጣል። አሁን ግን እስካሁን ውስጡንም እየተጠቀምን ነው። መሬት ውስጥ አሁን ሰድ አልፈታም። ጤፍም በቆሎም ቲማቲምም ውስጡን እያደረግን እየተጠቀምን ነው። ለወደፊት ግን አሁን ይከለከሉ እንደምታየው ሌላ ሰብል አሁንም ባለሙያዎች ናቸው የነገሩኝ ብለኸኛልና ማንጎ ሲተከል እንዴት ነው የሚተከለው? ዘሩን ከየት ነው ያገኛችሁት? ከዛ በኋላ እንክብካቤው እንዴት ነው የምትንከባከቡት? ምን ነው የሚያስፈልገው? ዘሩን መጀመሪያ ያው ግብርና አዳቅለው ተዳቅለ ነው የሰጡን። ስንተክልም በ12 ክንድ ርቀት እያደረግን በመስበር ነው የተከልነው። ጉሬውንም ያው 50 በ50 ሳንቲሜትር ርቀቱን ኮምፖስ እያስገባን ውስጡ በአህያ እያመጣን ኮምፖስ በውስጡ ጉሬው ውስጥ ውሃ እንትን ኮምፖሱን ቀላቀልን። ከዛ ያው ሐምሌ ላይ ተከል ስንተክለው አለማመዱ ጥሩ ነው። ያው እንክብካቤያችንም እንደምታየው በበሬ ውስጡ መስመሯን ነው የምናርሰው። በበሬ ጫንቃና በበሬ ቀንበር አናስነካም። በጣም ተጠንቀን ነው። ገበያስ እንዴት ነው? አሁን እዚህ አምርታችሁ እንግዲህ የግድ ገበያ ያስፈልጋል። ይሄ አሁን ምርት መስጠት ሲጀምር እንዴት ነው የምትሸጡት? ይሄ ምርት ሲሰጥ ያሰብነው አሁን ተደራጅተን እንደዚሁ በክላስተሩ በወረዳ አሉ የጥቃቅን እንትን የንግድና ኢንዱስትሪ ባለሙያዎች አሉ። ከነሱ ጋር እየተማከን ወደ ሰፋ ያለ ከተማ ውስጥ ወስደን በመኪና እንሸጣለን ብለን ያሰብነው። እዚህ መኮይ ገበያችን እንደምታየው ደግሞ ማንጎ የሚደርሰው ሰኔንና ሐምሌን ጫፍ ላይ ነው። ያኔ ሁሉም ማንጎ ይመጣል፣ ጥብት ይላል፣ ይረክሳል። ይሄ ግን ዝርያው ጥሩ ተሆነ ወደ ከተማ ወስደን በእነሱ አማካይነት ገበያ አፈላልገን እንሸጣለን የሚል ነበር እቅዳችን። እንግዲህ ጌታ ምርቱን ከሰጠ የውሃ እጥረቱን እናንሳውና እስኪ ምንድነው መሰረታዊ ችግሩ? እሱን እስኪ አንሳል። የውሃ እጥረቱ እንደምታየው እዛ ዳርጋ አንድ ወንዝ አለን። እሱ አሁን መንደር ያለች አይዳርስም፣ እዛ አይመጣም። መስኖ ነበረን። በፈረቃ ነው የምንጠቀመው። ሽንኩርት አንዴ ተወዳ ማዶ ተመንገዶ ወዳ ማዶ፣ አንዴ ደግሞ ተመንገዶ ማዶ በየአመቱ እየተቀያየርን እንጠቀማለን። በዛ ጊዜ ነው አሁን ማንጎ የሚያገኘው ውሃ ተራፊ ደርሰው። አለበለዚያ እዚህ የመስኖ ካናንተን ውሃ የገጸ ምድር ከርሰ ምድር ውሃ ምሰውልን ነበር። ይሄው የወጣል ሲሆን ይሄው ምንም የለስ አሁን እንዲሁ ይሄው ውሃ ቸግሮን ይሄው ተቀምጠናል። ይሄ አሁን አብቧል አይደል? ይሄ እንግዲህ አሽከታለሁ። አሁን ይሄ አሁን ይሄ እንግዲህ የማንጎ
እድገት እየጨመረ ከሳምንት ይሄድ ነበር። አሁን በውሃ ምክንያት ይሄ እንግዲህ ይረግፋል። እንትኑ ቅንዶቹ በጣም ይደርቅ እንትን አለው እርጥበት አይዝም። ይሄ ይደርቃል፣ ይረግፋል እና የውሃ ችግር ነው። አሁን ይሄ ውሃ ቢያገኝ አሁን ይሄ የአቅሙ ልክ ይይዝና ያ ታቅሙ በላይ ይሆን ያርፍና በአቅሙ ልክ ያለው እያበጠ ይሄዳል። የተሻለ ፍሬ ይሰጣል፣ የተሻለ ምርት ይዛል። ይሄ በሙሉ አሁን እንግዲህ ቅንጥስ ነበር የሚለው ውሃ ቢያገኝ። በስንት ጊዜ ነው የምታጠጡት አሁን እናንተ ውሃ አይጠጣም ተወሏም። አሁን ቆሟል። አዎ በሽንኩርት ተራ ደርሰን ወደ ማዶ ላይ ደርሰን በዛ ጊዜ ብቻ ነው እንደዚህ ጠር ላይና የካቲት ላይ የምናጠጣው። አሁን የለንም እዚህ ውሃ በቃው ቀነሰ። አሁን ይሄ ራሱ ጠባሳ የሚሆነው የውሃ ችግር ነው። ከለሩ ራሱ ከራሱ ጠባሳ ሆኗል። እንዳለ ቀይ እንደሆነ በቃ ውሃማ ሆኖ ነበር የሚያድገው። አሁን ይሄ ጠባሳ እየሆነ መጣ። የውሃ ችግር ነው። የቀለም ልዩነትም አለው ይሄኛው። አዎ ቀይ ነበር የሚሆነው፣ ይሄ ጠባሳ ሆኗል። አሁን የውሃ ችግር ነው። ፍሬው እንደምታየው በጣም አሁን ከዚህ ያበጠ ፍሬ ይሆናል። አሁን ያብጣል። አሁን ይበልጣል። አሁን ጊዜው ገና ነው። አሁን የውሃ ችግር ነው። በተደጋጋሚ እየነገርኩ ያለሁት አሁን ይሄ አሁን ይሄ ማንጎ ምግብ የሚስበው ከዛ ከወዳ ከግንዱ እያመጣ ወደዚህ የሚስበው። አሁን ይሄ ጠውልጓል። ይሄው እጣ ላይ የተሰጣ እንትን መስሏል። ቃጫ ጠውልጓል። አሁን ባይጠውልግ ይሄ እንዳለ ውሃ ይሆናል። በጣም የሳበ ይሄኛው ያበጠ ይሄ ነበር እና የውሃ ችግር ነው። ስለዚህ መሰረታዊ ችግሩ የውሃ ነው። ይሄ የውሃ ችግር ነው። ከዚህ በላይ ማበጥ በጣም ያበጠ ነበር። አሁን እነዚህኞቹ ጤነኞች ናቸው። ግን ያው እንደምታየው ይሄ ቂሙ እንትን ጠውልጓል። የውሃ ችግር ነው የጠወለገው። አብሮ ይስጥልን። እንዴት ነህ? ደህና ነን። ሰላም ነው አለን። ደህና ሁሉ ሰላም ነው። ደህና። ማንጎ እንዴት ነው? ማንጎ ጥሩ ነው፣ ጥሩ ነው። እስኪ ስለዚህ ማንጎ በደንብ ንገረኝ። እንዴት ሀሳቡን አምጥታችሁ እንዴት እንደዘራችሁት፣ በአጠቃላይ የዚህ የማንጎ ክላስተር ጽንሰ ሀሳቡ ራሱ ምንድነው? በወረዳችን ያው በሙዝ ክላስተር አለ፣ በማንጎ ክላስተር አለ። እንደኛም ቀበሌ አንጥተን በሰፊው የማንጎ ክላስተር ሰርተናል። የማንጎ ክላስተሩ ምናልባት ኩታ ገጠም ሆኖ ተለያዩ በሽታም ቢከሰት ለገበያም ለትራንስፖርት ምቹ እንዲሆን ለሁሉም ምቹ እንዲሆን ዞሮ ወረዳው ክልሉ ባወረዳው አቅጣጫ መሰረት ያው ኩታ ገጠም በመሆን አርሶ አደሮችን በማወያየት አርሶ አደሩም ፈቃደኛ ሆነው ቋሚ ሰብልን ማምረት እንዳለበት ወደ ተግባር የተሻሻሉ ዝርያዎች ናቸው። ወደ ተግባር ገብተን በክላስተር ወደ 22 ሄክታር ማንጎ ተክለናል። ከዛም አንጻር ይሄ መስኖ ገባ አይደለም። እዚህ ውሃ ከመሬት እንዲወጣ የከርሰ ምድር ውሃ ማለት ነው። የከርሰ ምድር ውሃ እንዲወጣ ተደርጎ ያው መልሶ አርሶ አደሩም በዛው በተገቢው መንገድ እንዲጠቀም ውሃ እንደሚወጣላቸው ታሳቢ ተደርጎ ይሄ 22 ክላስተር እየሰፋ ነው የሚሄደው። ቦታው አማካይ ቦታ ነው። ተመረጠው ምርጥ ነው። አርሶ አደሩ እየሰፋ እንዲሄድ እንዳያደርግ አሁን ቀጣይ እንዳይቀጥል ያደረገን የውሃው ጉዳይ ነው። ውሃው ከወጣ ግን ሁሉም አርሶ አደር ቀጣይ በሰፊ የሚመረትበት ሁኔታ ነው። ስለዚህ ይሄ ማንጎ ባሁኑ በጅምሩ አርሶ አደሮቹ እየረኩበት ነው። ሌላ ማንጎ ስኬል በሽታ ተፈጥሮበታል። ያንን በክላስተር አንድ አይነት ይረጫሉ። ወረዳው መድኃኒት ይሰጣል። በዛ ምክንያት ነው አሁን ያንን እየተቆጣጠርን ያለበት የማንጎ ስኬሉን። ምን አይነት ዝርያ ነው? አሁን እስኪ አሁን እዚህ ዛፍ ላይ ነው ያለው ነውና ከስር ፍሬ ያለው ፍሬው ትልልቅ ነው። እዚህ ጋር አበባ ይመስለኛል። እስኪ እንዴት ነው የማንጎ ከመቼ እስከ መቼ ነው የሚያፈራው? እዚህ አካባቢ ዝርያውስ ምን አይነት ዝርያ ነው? ዝርያው ያው አፕል ማንጎ ነው። ምናልባት የሚያፈራው አሁን ይሄ ለበልግ የምንለው ዝናብ እንደጣለ ልክ የሚያፈራው ነው። አሁን ያበበው ከግንቦት ጀምሮ ሰኔን ሐምሌን ይሸጣል። ከዛ ሃርቨስት ይደረጋል ወደዛ ማለት ነው። ይሄ አሁን ሰሞኑን ያው ደርሷል። ይሄን ሰሞን እየተሸጠ ያለበት ሰኔ ላይ ግንቦት ላይ ነው የሚቀርበው። እዛ ላይ ይደርሳል። ሰኔ ላይ ቀድሞ ከደረሰ ግንቦት ላይ ከደረሰ ጥሩ ዋጋ ያወጣል። ሐምሌ ላይ ከሆነ ደግሞ በጣም ያው እየቀነሰ ነው። ዞሮ እነሱ ተፈላጊ ነው። ይሄ ዘሩ እዚሁ ከማሳ ነጋዴም ይገዛቸዋል። እነሱም ሲያቀርቡ በውድ ነው የሚሸጡት። 18 ብር 17 ብር ለአንዳንዱን 20 ብርም የሚሸጡበት አለ፣ 10 ብርም የሚሸጥበት አለ። እንደ ሳይዙ ነው። እንደ ትልቅና እንደ ምርታማነቱ ላይ እናወራና አንድ የማንጎ ዛፍ ምርት መስጠት ከጀመረ በኋላ ወይም ደግሞ አንደኛ ለመድረስ ምን ያክል ጊዜ ነው የሚፈጅበት? ሁለተኛ ምርት መስጠት ከጀመረ በኋላ ምን ያክል ይመረታል? ይታወቃል መጠኑ? ምናልባት
እንትን የሚደርሰው እስካሁን ከ3 አመት በኋላ ነው ምርት የሚሰጠው። አሁን ይሄ 2008 ነው የተተከለው። ያው አሁን የጀመረበት ሁኔታ ነው። ቀጣይ በሰፊው የምታየው አበባው በሰፊ የምናገኝበት ነው። ዞሮ እስካሁን የምርት ዳታውን ሙሉ በሙሉ ስላልያዘ የተወሰደበት ሁኔታ የለም። ካሁን በኋላ ግን ልክ አንዱ እግር ላይ ምን ያህል ይዛል የምንወስድበት ሁኔታ ነውና አሁን ያው የምታየው ግባ ወጣ ነው። ምናልባት ቅድም አርሶ አደሩ እንደገለጸው ከሁሉም ላይ ተሰብስቦ የምስራች ሲጥል 10 ኩንታል 12 ኩንታል እናገኛለን ብሎ ባለፈው አመት። ቀጣይ ግን እንደዚህ በብዛት ሲይዝ በየአመቱ ዳታ ይያዝለታል። ቀጣይ ለአርሶ አደሮች በሰፊው የሚቀመርበት ሁኔታ ነው። ያን እየቀመርን እያሰፋን ለሌላው ተደራሽ እንዲሆን የምናደርግ። እስኪ ጥቅሙን ሰፋ አድርገህ በተለይ ስራ እድል ከመፍጠር አንጻር እንደ አንድ የግብርና ባለሙያ አርሶ አደሩ ደግሞ ቅድም ሲያነሱት የነበረ ነገር አለ፣ የገበያ ጉዳይ ማለት አንድ ጊዜ ምርቱ በሚመረት ሰዓት አርሶ አደሩ ከሌሎች አካባቢዎች ሄዶ የመሸጥ ልምዱም ስለሌለ በተደራጀ አግባብ ተገቢውን ጥቅም ማግኘት እንዲችል የተሰሩ ስራዎች አሉ በእናንተ በኩል? እስካሁን ያው የገበያ ማፈላለግ አልተሰራም፣ ምክንያቱም አልደረሰም። ዞሮ ምርቱ ሲኖር ነው ገበያ ማፈላለግ የሚቻለው። ቀጣይ ግን ይሄ ታይቶ ያው እንግዲህ የገበያ ማፈላለጉን ስራ ወረዳው ይዞ ባለፈው የተጠየቀ ሁኔታ ነው በሰፊው እንትን እንዲሰራ። ከዛ በኋላ የዞሮ ያለው በገበያ አቅርቦት ትራንስፖርት ምቹ ነው። መንገዱ ይሄው የምታዩት እዛው በአካል በትራንስፖርት የገባንበት ሁኔታ ነው። ቀጥታ ሳይበላሽ ያው ወደ ገበያ ማቅረብ ነው። ይሄ ቋሚ አትክልት ስለሆነ ወደፊት ነው ምርት የሚሰጠው። ሽንኩርት፣ እነዚህ ቲማቲም በአብዛኛው በስፋት ይመረታል እዚህ አካባቢና አርሶ አደሩ ተገቢውን ነው ዋጋ የሚያገኘው በዚህ ደረጃ? ምናልባት ያው የዋጋ ቅናሽ ቢኖር ከማሳ ነው ቀጥታ በመኪና ተጭኖ የሚወጣው። የትራንስፖርት ችግር የለም። እንደ ድሮ በአህያ በግመል በእንትን የማጓጓዙ አናሳ ያመረተ ሰው ነው በግመል እያጓጓዘ ወደ ገበያ የሚያስገባው እንጂ ቀጥታ ማሳ መኪና ይገባል፣ በካሳ ይለቀማል፣ ቀጥታ ለነጋዴ ያስረክባሉ። ነጋዴ ቀጥታ ይዞ ይሄዳል እና ያው የዋጋ ግን ቅናሽ አለ። ምክንያቱም እዛ የገበያ እንትን ቢኖር ልክ የተያያዘ ቢሆን ከሆነ አንድ ድርጅት ጋር የተያያዘ ቢሆን ቀጥታ እየወጣ ያው አርሶ አደሩ አይጎዳም ነበር። በዛ አይነት ዞሮ በርካሽም ይሁን በውድ ከማሳ ገብቶ በትራንስፖርት ቀጥታ ነጋዴው ይዞ ይሄዳል። ለምሳሌ ቅድም አርሶ አደሩ እንዳነሳልኝ እዚህ ስራ ስንሰራ ገበያም ትስስር ተፈጥሯል ብለውናል የሚል ሀሳብ አንስቶልኛል። ያን ጊዜ ምን ነበር መነሻችሁ? ያ የገበያ ትስስር ተሰርቶ አሁን እጃቸው ላይ ያለ ምናልባት የገበያ ትስስሩ እንደ ሌላ ቀበሌ ይመስለኛል። እዛ የመስኖ ማህበሩ አለ። የመስኖ ማህበሩ ተደራጅቶ እነሱ አንዳንድ እያወጡ ነው። ያው በቲማቲም፣ በሽንኩርት፣ በድንች እነኝህን እያወጡ ነው። የስኳር ድንች አለ። እንደዚህ ግን ባለፈውም ተጠይቋ የገበያ ትስስሩ ይፈጠርልን የሚል ጥያቄ ቀርቧል። ስለዚህ አንተም እንደ ጥያቄ ነው የምታውቀው? አዎ። እና እንደ ምላሽ እንዳላገኘ እስካሁን ከዚህ በገበያ እንትን ተብሎ ትስስሩ የወጣ እንትን ስላላየሁ ማለት ነው። እና እስካሁን አልተሳሰረም። ቀጣይ ግን እንዲተሳሰር ጥያቄ የተጠየቀበት ሁኔታ ነው። አሁን እነዚህ ማንጎዎች እንግዲህ ቅድም ሄክታሩን ነግረኛል። አንድ ማንጎና በሁለተኛው ማንጎ መካከል ያለውን ርቀት እንዴት እንደሚተከል አተካከሉና ምን ለምንድን ነው ያ ነገር እንደሚያስፈልገው ነገር? ምናልባት ከማንጎ ያው 6 ሜትር ርቀት ይተከላል። ወደዚህም 6 ሜትር ይረቃል። አንደኛ ለኤር ሰርኩሌሽን ማለት የአየር ዝውውር እንዲኖር፣ ሁለተኛ ለማናጅመንት ምንቹ እንዲሆን ነው። ሶስተኛ የሚፈልገውን ምግብ ወይም የሚፈልገውን እንትን ከመጠን በላይ ማለት ቢጠጋጋ ይሻማል፣ የምግብ ሽሚያ ይኖራል። ስለዚህ የሚፈልገውን ከማሳው ላይ በሚፈልገው መጠን ምግቡን ይወስዳል ማለት ነው። ስለዚህ ያን ያገኘ ማለት ደግሞ የሚሰጠን ምርትና እንትን ይኸው የምታየው የሚፈልገውን እንትን ያገኛል። ያው ማንጎ ካቤስ የተለየ ነገር አለው። አሁን ለምሳሌ እዚህ ጋር በአበባ በቅጠል በዛፍ ደረጃ አለና የሚገረዝ ወይ የሚቆረጥ ወይ የማዳቀል ስራ ሳለ ምናልባት ይሄ በራሱ የተዳቀለ ነው፣ የሚገረዝም የለውም። ከታች ከድቅል በታች ሲወጣ ግን እንትን ይባላል። ለመካላይ ደግሞ ሲወጣ ፑሩን ይደረጋል። ምክንያቱም ልክ ለመልቀም ወይም እንትን እያደገ ከሄደ አንደኛ ንፋስ ይገነጥለዋል፣ ሁለተኛ የሚፈለገውን ምርት እንትን ለማለት አናገኝም። ስለዚህ ካንኮቢው እንዲህ መስፋት አለበት። ስለዚህ ወደ ጎን እንዲሰፋ ነው የሚፈለገው። ምክንያቱም ምርቱን በሚገባው መልኩ ትለቅማለህ ወይም ሃርቨስት ታደርገዋለህ፣ አይበላሽም ማለት ነው፣ አይገነጣጠልም። ልክ ለባላም ለማስያዝ ይሄ አሁን እንዲህ መያዝ አለበት በባላ እንደዚህ ዙሪያው። ስለዚህ
ይሄ እንዳይበሰብስ መሬት ነው እንዳይበሰብስና ንፋስ ሲያወዛውዘው እንዳይወርቅ ይሄ ምንድነው አንዱ ማናጅመንት ነው። የውሃ ፍላጎቱስ ምን ያክል ነው? ውሃ አሁን ከውሃ ጋር የተያያዘ አሁን የመቋቋም እዚህ አካባቢ አሁን ለምሳሌ ጥረት አለ ብለኛል። ያንን ተቋቁሞ ፍሬ ማፍራት አቅምሱ እንደምታየው ያንን ተቋቁሞ ፍሬ የምንፈልገው ምርት አይሰጠንም። ያው ማንጎ በባህሪው የብዙ ጊዜ የውሃ ፍላጎቱ ሃይም ባይሆን ያው የተወሰነ እንደዚህ በፍሬ በሚደርስ ሰዓት ወይም ደግሞ አበባ በሚያወጣ ሰዓት ውሃ መስጠት ግዴታ አለብን። ምክንያቱም ያንን ካላገኘ የምናገኘው የፍሬ መጠን ይቀንሳል። ስለዚህ ከዛ አንፃር ውሃ አስፈላጊ ነው ለማንጎ። ይሄኛው ሌላ ዝርያ ነው። አዎ ይለያል። ይሄም አንዱ የሚባለው ዛፍ ነው። አንዱ የሚባለው ነው። ይሄው የሚታየው አጀማመሩ በጣም ቤስት ነው። አሪፍ የሚባል ነው። ስለዚህ ፈሳሽም አለው ይይዛል። ተመልካቾቻችን እየተከታተላችሁ የምትገኙት የማሳ ዝግጅታችንን ነው። የማሳ ዝግጅታችን ዛሬ ያስቃኛችሁ የሚገኘው በአንጾኪያ ገምዛ ወረዳ ኩሬ ጎደን የሚባለው ቀበሌ ውስጥ እየለማ የሚገኘውን የማንጎ ክላስተር ወይም ኩታ ገጠም የማንጎ ልማት ነው። ይህ ኩታ ገጠም የማንጎ ልማት እንግዲህ የቀበሌው ባለሙያ እንደነገሩኝ ከሆነ ከ22 ሄክታር በላይ እንደሆነ ነግረውኛል። በአጠቃላይ እንደምታዩት እንግዲህ ይህን የመሳሰሉ ፍሬዎችን ትልልቅ ፍሬዎችን ያፈራል። በዋናነት የማንጎ የመሰብሰቢያ ጊዜው ግን ከሰኔ እስከ ሐምሌ ባለው ጊዜ ውስጥ ሲሆን በዛን ሰዓት እንግዲህ እነዚህ የምታዩዋቸው አበባዎች ይለማሉ ማለት ነው። እንግዲህ የግብርና ባለሙያውና አርሶ አደሮቹ እንደነገሩኝ ከሆነ እዚህ አካባቢ በቅርቡ ተከትለን የምናሳያችሁ የተጀመረ የውሃ ጉድጓድ አለ። ያ የውሃ ጉድጓድ ባለመኖሩ ምክንያት ይሄ ማንጎ በቂ ውሃ እያገኘ አይደለም ብለውኛል። የውሃውን ጉዳይ ደግሞ ቀጥለን እናወራለን ማለት ነው። ስለ ማንጎ ስናወራ እንግዲህ ኢትዮጵያ በተለይ ይሄንን የመሳሰለ ማንጎ ማልማት እየቻለች ከውጭ በርካታ ጁሶችን እንደምታስገባ የሚታወቅ ነው። እነዚህ ላይ ጥረት አድርገን በሰፊው መስራት ከቻልን ግን የስራ እድል እንፈጥራለን። ማንጎ እንደዚህ በሰፊው ማምረት እንችላለን። ከውጭ የምናስገባውንም የውጭ ምንዛሬ ማስቀረት የሚያስችል አይነት ተስፋ ያለው ይመስላል። በአጠቃላይ እንደዚህ አይነት ስራዎችን መስራት ግን የሁሉንም አስፈላጊ ቴክኖሎጂዎችን መጠቀምና ርብርብ እንደሚጠይቅም መገንዘብ ይቻላል ማለት ነው። በቀጥታ የምንወስዳችሁ ወደ ሌላ አርሶ አደር ይሆናል። ተከተሉኝ። ሰላም ጋሺ። አቤት። እንደምን አሉ? እግዚአብሔር ይመስገን። እንደምን ናችሁ? ደህና እግዚአብሔር ይመስገን። የወስዱት ነው ማንጎ? ገበያ ነው። ማንጎ ያመርታሉ? አዎ፣ የዛሬ 4 አመት በክላስተር የወረዳው ግብርና አደራጀን። በዚያ መሰረት ያለ የጤፍ የማሽላ የሽንኩርት ማሳችንን አትክልት ተከልን። አትክልት የተከልነው መንግስትን አምነን ነው። መንግስትን አምነን ይሄንን ቦታ ውሃ ይወጣላችኋል፣ ውሃ ይዘጋጃል፣ ምንም ችግር የለም የሚል ችግኙን እዚሁ አመጡልን። በዚያ መሰረት ከተከልን በኋላ ያው የከርሰ ምድርም ውሃ እንዲወጣ ተደረገ። ወጣ። ምናልባት ወደዛው በሚወጣበት ሰዓት ውሃው ሲወርድ በጣም ከፍተኛ ደስታ ተሰምቶን ከዚሁ ሳንለይ አብረን ሲማስ ቆየን። በኋላ መጨረሻ ላይ ሲመረቅም መጨረሻ ላይ እንትናል ትልቅ ተስፋ ነበረን። ዘገየ አትክልታችን እህሉን ስተን አትክልት አድርገን ዘርቷል። አሁን እርሶ 3 ጠማን ነው። 3 ጠማን ለሄክታር ሩብ ጉዳይ ማለት ነው። አዎ አሁን ገበያ ሊወስዱ ነውና ገበያ ሊወስድ ነው። አሁን ዛሬ ይሄው የመስራች አሁን በመሰረቱ አምናም በልተናል። እያንዳንዱ እንትን እየወሰድን ተጠቅመናል። ግን ደግሞ ዛሬ ለገበያ እናቀርብ ነው። ፓፓያ ነበረው። ፓፓያው በሽታ ያዘው። በሽታውን መከላከል አልቻለም። በጣም እንቸገራለን። ተበላሸብን እንጂ በጣም የወረዳው ግብርና ድጋፍ ያደርግልን ነበር። ስንት ፍሬ ይሆናል አሁን ይሄ? ወይ በኪሎ እንደው ምን ያክል? በኪሎ ነው። እኛ እንግዲህ አሁን 50 ኪሎ ነው ይሄ ኬሻው 50 ኪሎ ነው። ዛሬ ሰኞ ነው። ለነገ ገበያ አቅርበን ነው። ለነገ ገበያ አዘጋጅተን ነው። ስንት ይሸጣል አሁን በአሁን ገበያ? እንግዲህ 30 እንገዛለን ብለውኛል። 30 ኪሎ ሳምንት ማክሰኞ አነጋግሬ 30 ብር እንገዛለን ብለው ነው። 1 ኪሎ 30 ብር። ስለዚህ በገቢ ደረጃ እንዴት ነው ሲያወዳድሩት ከቋሚ ሰብሎቹና ከቋሚ ተክል? አትክልቱ ነበር የሚበልጠው። አትክልት ይበልጣል። ነገር ግን አትክልቱን እንዳንጠቀም የውሃ እጥረት ገጠመው። አቮካዶ ችግር ላይ ወደቀ። ማንጎም ያረግፋል። ይሄ ከፀሐዩ ከበጋው የተረፈው ነው እንጂ ውሃ ቢኖረው ኖሮ የበለጠ ከፍተኛ ጥቅም ይሰጠን ነበር።
እስኪ በእናንተ ወረዳ ውስጥ ምን የአትክልትና ፍራፍሬ አቅም አለ? ይህንን አቅም በመጠቀም ረገድስ ምን እየሰራችሁ? በአንጾኪያ ገምዛ ወረዳ እንደ ጥቅል በመስኖ የሚለማ ወደ 1400 ሄክታር አለን። ከዚህ ውስጥ ወደ 1045 ሄክታር በአመታዊ ሰብል ይለማል። ይህም ሲባል በፈረንጅ ቀይ ሽንኩርት፣ ቲማቲም፣ ጥቅል ጎመን በበላይነት በአትክልት ዘርፉ የሚለሙ ሲሆኑ ከዚህ ውስጥ ወደ 354 ሄክታር በቋሚ ተክል የሚለማ ነው። በተለይ እንደኛ ወረዳ በማንጎና በሙዝ የኮሞዲቲ ክላስተር ሰፋ ያለ ሄክታራችንን የሚሸፍን ይሆናል። ምን ያክል ዘርታችኋል? አሁን በኮሞዲቲ ክላስተር ደረጃ የማንጎና የሙዙ ምን ያክል እየለማ ነው? አሁን እንደ ወረዳ ወደ 354 ሄክታር የቋሚ ተክል እስካሁን ድረስ ያለማነበት ሁኔታ ነው ያለው። እስኪ አሁን ያለንበት አካባቢ አፕል ማንጎ የሚለማበት አካባቢ ነውና አፕል ማንጎ ለዚህ አካባቢ ምን ያክል ተስማሚ ነው ከአየር ንብረት አንጻር? እንደዚህ አካባቢ እንግዲህ ሙዝና ማንጎን በኮሞዲቲ ክላስተር ስንሰጥ ወረዳው ለአየር ንብረቱ በተለይ ለማንጎ ልማቱ የተሻለ እንደነበር ያው ከሜትሮሎጂ ዳታው የሚያሳይ ሲሆን የተሻለ ነገር እዛ አካባቢ ብናለማ በተለይ ይሄ ባቡር ስቴሽናችን የሚቀጣይ የሚፈልገው ግብአት አለ። ከዛ ጋር ተያይዞ በ2008 2009 ክረምት ላይ ከአርሶ አደሩ ጋር በሰፊ ከተወያየን በኋላ በተለይ ይሄ ቋሚ ተክሎች ከጓሮ ወደ ሰፋፊ ማሳ መውረድ አለብን በሚል ከአርሶ አደሩ ጋር ከተግባባን በኋላ እንደምትመለከቱት በመነሻነት ወደ 60 አካባቢ አርሶ አደሮችን ተግባብተን ወደ ተግባር ገባን። ከዛ በኋላ የነሱን ልማት እያየ አርሶ አደሩ ወደ ማስፋት ሁኔታ የገባበት ነገር አለ። ያው እንደሚታወቀው የክላስተር ልማት በተለይ የተለያዩ የማኔጅመንት ስራዎችን ለመስራት እንደሚጠቅም የአርሶ አደሩም አሁን ግንዛቤው እየገባው ሲመጣ በተለይ ለገበያ ትስስሩ፣ ለበሽታና ተባይ መከላከል ጥቅል ላሉት አጠቃላይ የማኔጅመንት እንቅስቃሴዎች የተሻለ መሆኑን እያየ አርሶ አደሩ ያው እያሰፋ ያለበት ሁኔታ አለ። ለዚህ ልማት ግን እንደ ትልቅ ኮንስትሬንት አድርገን የወሰድነው የውሃ እጥረት አለ። እንደሚታየው አሁን ይሄ ጥቅል በመስኖ የሚለማው በዘመናዊ መስኖ ካናል የምትመጣ ወንዝ አለች። በሷ ነው ለዛውም አንድ አመት በዛኛው ፈረቃ ሌላ አመት በዚህኛው ፈረቃ በተጓዳኝ ነው የሚለማውና በዘንድሮ አመት አሁን ይሄ ክላስተር ውሃ ያገኝ። ስለዚህ የምታዩት አሁን ይሄ አበባ ውሃ ካላገኘ ረጋፊ ነው። ስለዚህ አሁን ይሄንን የክልልም ሆነ የፌደራል ባለስልጣናት ትኩረት አድርገው ቢያንስ እዚህ የተቆፈረ የጥልቅ ጉድጓድ አለ እስካሁን ያልተዘረጋ ያ ተዘርግቶ አርሶ አደሩ በሰፊ ተጠቃሚ ሆኖ ቢያንስ ይሄንን ያየውን ልማት ወደ ተግባር ወደ ጥቅም ቀይሮ ሌላም ተከታይ እንዲያፈራ ቢደረግ የሚል ሐሳብ ነው ያለኝ። እስኪ ማንጎ ላይ እንምጣና አንዱ የክላስተር አሰራር ነው ብለኛል። ከገበያ ተኮርነቱ አንድ ማንጎን ለማሳደግ የሚፈልገውን ቴክኖሎጂ አርሶ አደሩ በመቀበል ረገድ የእናንተ ሚና ምንድነው? ምንድነው የምታቀርቡላችሁ? ያው አርሶ አደሩን ወደ ልማት ግባ ካልን በኋላ ያው ልማቱን እያለማ የሚገጥመውን ችግር ያው መቅረፍ ስላለብን በተለይ እዛ አካባቢ አሁን በሰፊ ሁኔታ ለአርሶ አደሩ እንደ ችግር የሆነው ከውሃ አማራጩ በተለየ የማንጎ ዋይት ስኬል ከፍተኛ የሆነ ማንጎን የሚያጠቃ በሽታ ነው ዋይት ስኬል የሚባለው። እንደ ሀገር አቀፍ ክስተቱ አለ። እንደኛም ወረዳ አሁን የተወሰኑ ቦታዎች ላይ እይታዎች አሉ። ስለዚህ ለሱ የሚሆን ያው መድኃኒቶችን ለአርሶ አደሩ በየቀበሌ ለሙያተኛ እያሰራጨን ሙያተኞች ጥብቅ ክትትል እያደረጉ አርሶ አደሩን በሪኮመንዴሽኑ መሰረት ለማንጎ ርጭት እያካሄዱ ያው እስካሁን እንደኛ ወረዳ ማንጎ ስኬል ጅምር ነገሮች አሉ። ግን የመከላከል ስራውን በዛው መልኩ እያጠናከርን በመሄዳችን አዋጭነቱ ሳይሆን ምን ይጠበቃል? እዚህ አካባቢ ከተዘሩት የማንጎ ክላስተሮች ምንድነው የሚጠበቀው? በእርግጥ ገና ምርት መስጠት ጅማሬ አካባቢ እንደሆነ አርሶ አደሮቹ ነግረውኛልና ሙሉ ምርት መስጠት ሲጀምር አርሶ አደሩ ምን ያክል ተጠቃሚ ያደርጋል? ከኮስት አንጻርም ብናሰላው እንችላለን። አርሶ አደሩ ካሁን በፊት አመታዊ ሰብል ሲያለማና አሁን ወደ ክላስተር ቀይሮ በቋሚ ተክል ሲሸፍን ያለውን ለውጥ አሁን እንኳን ከጅምሩ የምስራች እየሰጠ ነው ያለው። ስለዚህ በዛ መልኩ እያነጻጸረ ያለበት ሁኔታ ነው ያለው። ከዚህ መያዝ የምንችለው ነገር ምንድነው? እኛም አሁን የሚቀረን ስራ አለ። በተለይ በሰፊው ወደ ምርት በሚገባበት ሰዓት የገበያ ትስስሩን ከህብረት ስራ ጋር ሆነን በቀጣይ አርሶ አደሩን ተጠቃሚ የሚሆንበትን እንትን እናመቻቻለን የሚል አሁን ጅምር ስራዎች አሉ።
ለዚህ ለማንጎ ክላስተር ስንጀምር መጀመሪያ ይሄ ውሃ ይወጣላችኋል ተብሎ ተስፋ አድርገን ነበር የተከልነው። ከዚህም ባሻገር ደግሞ ብዙ ሰዎች እዚህ እንደኛው ክላስተር እንትን ብለው ማንጎ ሊቀጥል ነበር በየአመቱ ትክል መትከል ማልማቱ እና ይሄ አሁን ከዚህ ተማረ ወጣታለ ድረስ ከ200 ሄክታር በላይ ያለማው ተብሎ የተገመተ የወጣ ውሃ ነው። ወጥቶ ያቃልቃው ወጥቶ መጀመሪያ ሲያወጡ እኛ አርሶ አደሮች በሙሉ እዚህ ሆነን በጣም ወደ 4 የሚሆኑ ውሃ ወጥቷል እና ይሄን ውሃ አሁን እንግዲህ እስካሁን ድረስ ይሄ በየአመቱ ይወጣላችኋል ይሉናል፣ በየአመቱ ይወጣላችሁ ይሉናል። የአማራ መገናኛ ብዙሃንም መጥተው እንደዚህ ይሄንን እንትን ብለዋል፣ አስረድተናል፣ እየዘገቡ ሄደዋል። ዘገባ ብቻ እንጂ ምንም ነገር በቃ ለውጥ አላገኘንም። ያው ይሄ ጥልቅ ጉድጓድ ከተቆፈረ ያው የተወሰኑ አመታቶችን አስቆጠረ። በበላይነት ያው አርሶ አደሩ ሲገልጸው እንደነበረው ይህን ክላስተሩን አርሶ አደሮችን ስናደራጅ በመሰረታዊነት ታሳቢ ያደረግን ይህን ጉድጓድ ነበር። ሰፊ ሄክታርን እናለማለን በሚል ይህን ታሳቢ አድርገን ነበር ስናለማ የነበረው። ስለዚህ አሁን የክልልም ሆነ የፌደራል ባለስልጣናቶች በተደጋጋሚ ይህንን በተለይ የክልል ሚዲያዎች አማራ ቲቪ ለዘገባ አየር ላይ ውሎት ነበር። እሱም ሲል የነበረው ምንድነው በአጭር ጊዜ ፕሮጀክቶቹን አፈላልገን ወደ ልማት እናስገባለን የሚል ዝርጋታው እንደሚሰራ ቃል ገብተው ነበር ሄዱት። ነገር ግን እስካሁን ምንም አይነት ወደ ተግባር የተገባ ነገር የለም። ያው አርሶ አደሩም ሲገልጽ እንደነበረው ሌላም ክላስተር አስፍተን እንዳንሄድ እንደማነቆ የሆነብን ሁኔታ ስላለ ወደ ተግባር የሚቀየር ስራ ቢሰሩ የሚል ሐሳብ ነው ያለኝ። እስኪ አሁን ይሄ ውሃ ለመውጣት ምንድነው የሚያስፈልገው? የቀረው ምንድነው? ምን ፕሮግረስ አለው? እሺ ይሄ ውሃ እንግዲህ ወደ ልማቱ ለመግባት በተለይ ያው ሙያተኞቹ እንዳሉን እስከ ላይኛው እስከ ባቡር መንገዱ ስቴሽን ድረስ ዝርጋታው ተዘርግቶ ከዛ ነው ውሃው ወርታች በካናል የሚዘረጋው። ቱቦ ነው የሚዘረጋለት። አዎ ልክ ከዛ ዲስቻርጁ እዛ ይደርስና ላይኛውም ያለው መሬት እያለማ ወደታችም ያሉትን ቀሪዎች መሬቶች ወደ መስኖ ልማት እንዲገቡ የዝርጋታ ስራ ብቻ ነው የሚቀረው በመሬት ስበት አማካኝነት ማለት ነው። ወረዳው መሸፈን አይችልም፣ ይሄን አቅም የለውም። አዎ ጭራሽ መጀመሪያም በክልል ቢሮ ነው ሲቆፈርም የነበረው። ይሄንን መጨረሳለሁ ብሎ ቃል የገባው የክልል ቢሮ ስለነበረ ያው አሁን መጨረስ ያለበት ከወረዳው አቅም በላይ ስለሆነ ነው ጥያቄያችንን እየገፋን ነው። የአንጾኪያ ገምዛ ወረዳ ታላቁ የአዋሽ ወልዲያ ሐራ ገበያ የባቡር ፕሮጀክት ከሚያልፍባቸው አካባቢዎች አንዱ ነው። እዚህ የቆንኩበት አካባቢ ደግሞ ለባቡር መስመሩ በጣም ቅርብ ከሚባሉት ቦታዎች መካከል አንዱ ነው። ከጀርባዬ የምትመለከቱትና የዛሬው የማሳ ዝግጅታችን ቅኝት ያደረገበት የማንጎ ምርትም እዚህ አካባቢ ነው እንግዲህ እየለማ የሚገኘው። ስለዚህ ከዚህ አካባቢ ሰፊ የሆነ የማንጎ ምርት ከተገኘ ማንጎን በፕሮሰስ በማድረግ ወይም ደግሞ በጥሬው በቀጥታ ወደ ተለያዩ አካባቢዎች መላክ የሚያስችል አቅም አለ ማለት ነው። ነገር ግን ይሄንን ስኬታማ ለማድረግ በተለይ ቀደም ሲል አርሶ አደሮቹ ያነሱትን የውሃ እጥረት በአፋጣኝ መፍታት ያስፈልግ ይመስለኛል። ከዚህም ባለፈ አርሶ አደሮቹ ተገቢ ክትትል በማድረግ የተጀመረውን የማንጎ ልማት ማስፋትም ይጠይቃል። የዛሬው የማሳ ዝግጅታችን በተከታተላችሁት መልኩ ነው እንግዲህ የሚጠናቀቀው። ጌታቸር ጥበቡ ከካሜራ ባለሙያው አወቀ ተሻለ ጋር በጋራ በመሆን በዚሁ ነው የምንሰናበተው። ጤና ይስጥልኝ።